ኃያላን ተብለው የተነገረላቸው ብዙ መንግስታት አልፈዋል። ወደፊትም እስከ ዕለተ ምጽአት ድረስ ብዙ መንግስታት ይነሳሉ፣ ግን ያልፋል። የሥላሴ መንግስት ግን አያልፍም። ኃጢአት ከፍ ሲል ከባድ፣ ኃጢአት ሲሰለጥን ከባድ ነው። ምክንያቱም ንስሐ የሌለው ኃጢአት አደጋ ነው። ክብር ይበልጣል፣ ከሁሉም በላይ ክብር ይበልጣል። ክብር ይበልጣል። ክብራችንን አንጣ፣ ለክብራችን እንቆም፣ ለሃይማኖታችን እንቆም የዘወትር መልእክቴ ነው። የሰዶምና የገሞራ ኃጢአት ከፍ ብሏል። ጃንጥላ ስትገዙ ባካችሁ ምዕመናን ተጠንቀቁ። ታቦቱ የምንይዘው ጃንጥላ አጥተናል። እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን፣ የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው የአርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ግዙ። የልዩ ልዩ ሁኔታዎች ያዘጋጁታል። ብቻ ገበያው እንዲደራላቸው ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይሄው ኢትዮጵያ ዓላማዋ ይሄ ነው፣ የዚህ አስፋፊ ናት ተብላ ሌላ ስም ቤተ ክርስቲያኒቷ ጭምር ይሰጣታል። ይህንን ጥላ አትዘርጉት። መልሱ መልሱ መልሱ። ታቦታቱን አቁመን ሁልጊዜም ልንል የሚገባው እግዚኦታ ብንችል ምህላ ማድረስ፣ ሰላሙን እንዲሰጠን፣ ረሃብ እንዳይሰለጥን፣ ቸነፈር፣ ችግር፣ በሽታ በሀገሪቱ እንዳይሰለጥን፣ የሰው ልጆች በሰላም ውለው በሰላም እንዲገቡ፣ እግዚአብሔር የቸርነቱን ስራ እንዲሰራ በጊዜው በሰዓቱ ሁሉንም ዝናሙንም እህሉንም ማንኛውንም ነገር እንዲሰጠን፣ ነጋዴው ነግዶ እንዲያተርፍ፣ ገበሬው አርሶ ቆፍሮ አምርቶ ከራሱ አልፎ ሌላውን እንዲመግብ፣ ይህ ጸሎት ነው የሚያስፈልገው። ታዲያ በከተማዋ 10 ሰው ጠፋ። 10 የጽድቅ ሰዎች ጠፉ። 10 የበረከት ሰዎች ጠፉ። 10 የእግዚአብሔርን ልብ የሚያራሩ መዓቱን በምሕረቱ እንዲለውጥ የሚያደርጉ ቁጣውን በትዕግስቱ እንዲለውጥ የሚያደርጉ 10 የእግዚአብሔር ሰዎች ጠፉ። ስንት እንኖር ይሆን? በዚያች ከተማ 10 ሰዎች ጠፍተዋል። ለማምለክ ዛሬ ብዙ ነን እዚህ። እግዚአብሔር ብለን የምንሰግደው፣ የምንበረከከው፣ ቁመን የምናስቀድሰው፣ የምንቀድሰው፣ የምንባርከው፣ የምንባረከው በጣም ብዙዎች ነን። ግን የሁላችንም ልብ የእግዚአብሔር ይሆን ይሆን? 10 ሰዎች እኮ ብንኖር ኑሮ ዓለም እንደዚህ አትረበሽም ነበረ። ደም እንደ ጎርፍ አይፈስባትም ነበረም። በዓለም የምንሰማው ብዙ ነው። ጭንቀቱ ብዙ ነው። ውጣ ውረዱ ብዙ ነው። በዓለም ውስጥ ከምትገኘው አንዱም ሀገራችን ናት። 10 እውነተኛ ሽማግሌዎች፣ 10 እውነተኛ የሃይማኖት መሪዎች፣ 10 እውነተኛ ብንገኝ እኮ በቃ ብለን የምንለምነውን ለምነን ሁሉንም ሰላም እናደርግ ነበረ እኮ። እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? እግዚአብሔር ስሙ የተመሰገነ ይሁን። ሁላችንንም በረድኤቱ ጠብቆ ዛሬንም እንደ ትናንቱ ተጨማሪ እድሜ ሰጥቶ ስሙን እንድናመሰግን ክብሩን እንድንወርስ ፈቅዶልን በቤተ መቅደሱ አሰባስቦናልና ለዚህ ፍቅሩ፣ ለዚህ ውለታው፣ ለዚህ አባትነቱ ምስጋና ነውና የምናቀርብለት። ክብርና ምስጋና ለአንተ ይሁን ብላችሁ በእልልታ በዝማሬ አመስግኑ። እንኳን አደረሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሳችሁ። መንግሥተ ሥላሴ ዘለዓለም፣ የእግዚአብሔር የሥላሴ መንግሥት ዘለዓለም ነው። በዓለም ውስጥ ዓለም ከተፈጠረ የሰው ልጅ ከተፈጠረ ጀምሮ ኃያላን ተብለው የተነገረላቸው ብዙ መንግስታት አልፈዋል። ወደፊትም እስከ ዕለተ ምጽአት ድረስ ብዙ መንግስታት ይነሳሉ፣ ግን ያልፋል። የሥላሴ መንግስት ግን አያልፍም፣ ዘላለማዊ ነው። ደግሞም ሌላ የፈጠረውን፣ ሌላ ያስገኘውን፣ ሌላ ያዘጋጀውን አይደለም የራሱ አድርጎ የሚገዛ የሚኖረውም። በባህሪው ለዘላለም ይኖራል። ሁሉንም ካለመኖር ወደ መኖር አምጥቶ ፈጥሯል። ስለዚህም በሚያምኑት፣ በሚወዱት፣ በሚያከብሩት ለሕጉ ቀናአያን በሆኑት ለሆኑት
በእነሱ ያለ ድካም ምን ጊዜም ይመሰገናል። ይህንን ነው ሊቃውንቱ የዘመሩልን። ብዙና ብዙ ያናግራል። ለአብርሃም የምሰውረው ነገር አለን የሚል ቃል እናነባለን። ቀጥሎ ለአብርሃም ለወዳጄ የምሰውረው ነገር የለም ይልና እግዚአብሔር ሊያደርገው የፈለገውንና የወደደውን ለአብርሃም ነገረው። ምን ሲል? የሰዶምና የገሞራ ኃጢአት ምን አለ? ከፍ ብሏል፣ ሰማይ ደርሷል። ኃጢአት ከፍ ሲል ከባድ ነው። ኃጢአት ሲሰለጥን ከባድ ነው። ምክንያቱም ንስሐ የሌለው ኃጢአት አደጋ ነው። ስለዚህ ሰዶምና ገሞራን እንዳልተፈጠረች አደርጋታለሁ ነው መልሱ። አብርሃም ስለ ራሱ ክብር ብቻ በቃኝ ብሎ አልቆመም። የራሱን ልዩ ክብሩን ተጎናጽፏል። ራስ ወዳድ ስላልሆነ ራሱን ዝቅ ያደረገ ስለነበረ ወገን ወዳድም ስለነበረ ቀጥታ ጌታዬ እናገር ዘንድ ፍቀድልኝ ብሎ እጅግ በትህትና 50 ሰዎች ቢገኙ ያችን ከተማ አትምራትምን ነው ያለ። 50 ሰው ልብ አድርጉ። በከተማዋ 50 ሰዎች ከተገኙ እምርልሃለሁ። አሁንም አብርሃም አንድ ጊዜ መናገር ጀምሬያለሁና እኔ ትቢያ አፈር ስሆን አንተን ማናገር የማይገባኝ ነው። እንደው 45 ሰዎች ቢገኙስ የሚል እነሱም ከተገኙ እምርልሃለሁ። አሁንም አትሰልቸኝ፣ አንድ ጊዜ መናገር ጀምሬያለሁና 40 ቢገኙስ እምርልሃለሁ። 30 ቢገኙስ ለማሳጠር ነው እምርልሃለሁ። 10 ቢገኙስ? ከ50 ሰው የት ነው የደረሰው? 10። ታዲያ በከተማዋ 10 ሰው ጠፋ። 10 የጽድቅ ሰዎች ጠፉ። 10 የበረከት ሰዎች ጠፉ። 10 የእግዚአብሔርን ልብ የሚያራሩ መዓቱን በምሕረቱ እንዲለውጥ የሚያደርጉ ቁጣውን በትዕግስቱ እንዲለውጥ የሚያደርጉ 10 የእግዚአብሔር ሰዎች ጠፉ። በዚህ ምክንያት ሰዶምና ገሞራ እንዳልነበረች ሆነች። ዛሬ ስንት እንኖር ይሆን? ስንት እንኖር ይሆን? በዚያች ከተማ 10 ሰዎች ጠፍተዋል። ለማምለክ ዛሬ ብዙ ነን እዚህ። እግዚአብሔር ብለን የምንሰግደው፣ የምንበረከከው፣ ቁመን የምናስቀድሰው፣ የምንቀድሰው፣ የምንባርከው፣ የምንባረከው በጣም ብዙዎች ነን። ግን የሁላችንም ልብ የእግዚአብሔር ይሆን ይሆን? የሁላችንም ሕይወት የእግዚአብሔር ይሆን ይሆን? ሁላችንም የእግዚአብሔርን ትእዛዝ ፈጻሚዎች እንሆን ይሆን? ብዙና ብዙ ያናግራል። ግን ምን ያደርጋል? የእግዚአብሔር እንሁን፣ የእግዚአብሔር እንሁን። 10 ሰዎች እኮ ብንኖር ኑሮ ዓለም እንደዚህ አትረበሽም ነበረ። ደም እንደ ጎርፍ አይፈስባትም ነበረም። በዓለም የምንሰማው ብዙ ነው። ጭንቀቱ ብዙ ነው። ውጣ ውረዱ ብዙ ነው። በዓለም ውስጥ ከምትገኘው አንዱም ሀገራችን ናት። 10 እውነተኛ ሽማግሌዎች፣ 10 እውነተኛ የሃይማኖት መሪዎች፣ 10 እውነተኛ ብንገኝ እኮ በቃ ብለን የምንለምነውን ለምነን ሁሉንም ሰላም እናደርግ ነበረ እኮ። ግን የለንም። እግዚአብሔር ከሁላችን ጋር ይሁን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሁልጊዜም ከቤቱ አያውጣን፣ ለንስሐ ያብቃን። ዘላለም ሥላሴ ሁልጊዜ በባህሪው የሚመሰገን ያለማቋረጥ ያለ ድካም ቅዱሳን መላእክቱ የሚያመሰግኑት የሚሰግዱለት የሚንበረከኩለት ለፍቅሩ ወሰን የሌለው ሁልጊዜም በፍቅሩ አቅርቦ ልጆቼ ብሎ በቤቱ ያኖረን ዘንድ
ቸርነቱ አይለየን። ሁለት ማስታወሻዎች ልናገር። አንዱን ውስጥ ለውስጥ ስናገር ሰሚ አጥቼ ለምእመናን ልናገር ብዬ ነው። ክስ እንዳይሆን አይደል? ቅድም አልወቅስም ብዬ ነበር። ጃንጥላ ስትገዙ ባካችሁ ምእመናን ተጠንቀቁ። ለታቦቱ የምንይዘው ጃንጥላ አጥተናል። እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው ያርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ግዙ። ችግራችን ምን መሰላችሁ? እኛ እናዘጋጀውማ የእኛን ነዋያት የልዩ ልዩ ሁኔታዎች ያዘጋጁታል። ብቻ ገበያው እንዲደራላቸው ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይኸው ኢትዮጵያ ዓላማዋ ይሄ ነው፣ የዚህ አስፋፊ ናት ተብላ ሌላ ስም ቤተ ክርስቲያኒቷ ጭምር ይሰጣታል። ስለዚህ ካህናቱም ብዙ ጊዜ ተናግሬ ስለነበረ ነው፣ ይህንን ጥላ አትዘርጉት፣ መልሱ። ሁልጊዜ በዓል በሆነ ቁጥር አሁንም እዚያው ነው። ስለዚህ የማይሆን ነገር ከስር ያለውን እየገነጠላችሁ አውጡት። ከላይ መስቀሉ ያለው እንትኑ ብቻ ለኛ ይበቃናል። የራሳችንን ለራሳችን እንጠቀም። አንድ ማስታወሻ ይሄ ነው። ሁለተኛ፣ ታቦት አቁመን ልመና ከልክለናል። ታቦት አቁመን ልመና መከልከላችን ግድ ስለሆነ ታቦታቱን አቁመን ሁልጊዜም ልንል የሚገባው እግዚኦታ ብንችል፣ ምህላ ማድረስ ሰላሙን እንዲሰጠን፣ ረሃብ እንዳይሰለጥን፣ ቸነፈር፣ ችግር፣ በሽታ በሀገሪቱ እንዳይሰለጥን፣ የሰው ልጆች በሰላም ውለው በሰላም እንዲገቡ፣ እግዚአብሔር የቸርነቱን ስራ እንዲሰራ በጊዜው በሰዓቱ ሁሉንም ዝናሙንም እህሉንም ማንኛውንም ነገር እንዲሰጠን፣ ነጋዴው ነግዶ እንዲያተርፍ፣ ገበሬው አርሶ ቆፍሮ አምርቶ ከራሱ አልፎ ሌላውን እንዲመግብ። ስለዚህ ለዚህ ጸሎት ነው የሚያስፈልገው። ታዲያ ሳንቲም ልመናው አሁን ታቦት አቁመን ባንለምን ደግሞ ስጋ ወደሙ እየተሰጠ ልብ አድርጉ፣ ስጋ ወደሙን እየተቀበለ ነው። ሌላው ደግሞ እዚህ መድረኩ ላይ በቃ ብር ተብሎ ሊሞት ነው። ምን አመጣው? ይሄን ክብር ይበልጣል፣ ከሁሉም በላይ ክብር ይበልጣል። ክብራችንን አንጣ፣ ለክብራችን እንቆም፣ ለሃይማኖታችን እንቆም የዘወትር መልእክቴ ነው። ስለዚህ በአንጻሩ ገንዘብ አያስፈልግም እያልኩ አይደለም። ካህናቱ የሚያገለግሉት የዕለት ቀለብ ያስፈልጋቸዋል። የጎደለውን መሙላት ያስፈልጋል። ቢፈርስ የሚያድስበት ያስፈልጋል። ስለዚህ ያለ ልመና ምእመናን መስጠትን ተለማመዱ። ያለ ልመና ሳትለመኑ፣ እንደው በስላሴ ሳትባሉ፣ በገብርኤል በሚካኤል ሳትባሉ ቤተ ክርስቲያን ማን አላት የገቢ ምንጯ እኔ ነኝ ብላችሁ ከምታገኙት ታደርጉታላችሁ። ግን እንደው አሟሟቂ አትፈልጉ፣ የሚነዘንዝ አትፈልጉ። በፈቃዳችሁ አስራታችሁን በኩራታችሁን ከሰጣችሁ ልመና የሚባል ከዚህ ግቢ ጥርግ ብሎ ይወጣና እልልታ፣ ዝማሬ፣ ውዳሴ፣ እግዚአብሔርን ማመስገን፣ ጸሎት፣ ቅዳሴ፣ ስጋው ደሙን ተቀብሎ አሜን ብሎ ጸበል ጠጥቶ በመስቀል ተባርኮ መሄድ ብቻ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን ክብሯን አታለችና ለክብሯ ማን ይቆም? እናንተ ልጆቿ፣ እኛ ተላላኪዎች፣ የእናንተ ታዛዦች ሁላችን ተባብረን እንድንቆም አደራ ነው የምለው። ጥሩ መልክ ይዟል። ይሄ ታቦት አቆሞ መለመኑ ቀርቷል። ግን መልኩን ቀይሮ ስጋው ደሙ ስንቀበል አገር የሆነ ልመና እግዚኦ ነው የሚያሰኝ ወደዚያ ተቀይሯል። ከዚያ ደግሞ እንደው አለፍ ብሎ ማስታወቂያውም አሁንም አለ። ማስታወቂያ እግዚአብሔር የሰጡትን ያውቃቸዋል። በቃ እግዚአብሔር ንገሩኝ ባይመች ሆነ። እንደዚህ በጎ ስራ የሚሰሩትን በክብር ጽሕፈት ቤት ጠርቶ ጸሎተ ማርያም ደግሞ የምስክር ወረቀት ሰጥቶ ለታሪካቸው ለልጆቻቸው የሚያቆዩትን አሰራራችንን በደንብ አድርገን በአባቶቻችን በነበረው በጥንቱ እንድንጠቀምበት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ያክብራችሁ። ከፈተና ይሰውራችሁ። የሰላም አምላክ ሰላሙን ያብዛልን። ምንጊዜም የኛ እናቶች የኛ አባቶች እናንተ ጦም ብታድሩ እንጂ ቤተ ክርስቲያኒቱን ጦም አሳድራችሁ አታውቁም። እግዚአብሔር የእናንተን ቤት በበረከት ይምላ።
ጸሎታችሁን ልመናችሁን እግዚአብሔር ይስማ። አቡነ ዘበሰማያት አባታችን ሆይ ይባርከነ ወይሳለነ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮም ዋልሎም እስከ ለዓለም ወቀባ ለቤተ ክርስቲያንከ ቅድስት እንተ አጥሬከ ወቤዘቡካ በደሙ ክቡር ለዋሕድ ወልድከ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘጸዋዕካ ትኩን ማኅደረ ለነገሥቶ ለመኳንንት ለዘመድ ንጹሕ ለሕዝብ ቅዱስ እለ መጻእክሙ እለ ተጋባይክሙ እለ ጸለይክሙ ውስተ ዛቲ ቅድስት ቤተ ክርስቲያን እለ በላዕክሙ ሥጋሁ ቅዱሰ ወእለ ሰተይክሙ ደሞ ክቡረ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ በዛ አለፈ ይምሃርክሙ ወበዘይመጽእ ይቀብክሙ በእንተ ሥጋሁ ሥጋ መለኮቱ በእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ንጽሕት በድንግልና ሕሊና ወበድንግልና ሥጋ ሕትምት ለዓለመ ዓለም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባቸው አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከነ ለአግብርቲሁ በሰላም ስርየተ ይኩነነ ዘተመጠነ ሥጋከ ወደመ ከበነ በእምነት ንግር ኩሉ ኃይሎ ለጸላይ በረከተ ዲያካ ቅድስትን ተመለይተ ምሕረት ኪያን እሴፎ ኩልነም ኩሉ ምግባረ እኮ ያግሰነ ውስጥ ኩሉ ምግባረ ሰናይ ይደምረና ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡራ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲአነ ጸጋ ዘመንፈስ ቅዱስ እትው ወደ የቤታችሁ ግቡ።